በፍቅር ህይወትና በትዳር ህይወት ውስጥ ታማኝነት የመጀመሪያውም የመጨረሻው። አንድን ሰው ልብ አለው ብለክ ነው አምነ ልብህን የምትሰጠው። አንድን ሰው ልብ አለው ብለሽ ነው አምነሽ ልብሽን የምትሰጪው። ታማኝነት የመጀመሪያውም ነው የመጨረሻው። ያንተን ልብ የሚጠብቀው ሰውዬ ታማኝ ካልሆነ፣ ያንቺን ልብ የያዘው ሰውዬ ታማኝ ካልሆነ፣ ራስሽን አሳልፈሽ የምትሰጪው ሰው ታማኝ ካልሆነ፣ ራስን አሳልፈ የምትሰጣት ሴት ታማኝ ካልሆነች በጣም በህይወት ብዙ ዋጋ ትከፍላለች። ታማኝነት በትዳር ውስጥም ሆነ በፍቅር ህይወት ውስጥ የመጀመሪያውም ነው የመጨረሻው ነው። ታማኝ ሴት ካልሆነች የፈለገ ጸባይ ቢኖራት፣ የፈለገ መልክ ቢኖራት፣ የፈለገ ትምህርት ቢኖራት ታማኝ ካልሆነች የአንድ ሴት ምንም የሚጠቅም ነገር የለም። አንድ ወንድ የፈለገ መልክ ቢኖረው፣ የፈለገ ሀብት ቢኖረው፣ የፈለገ ብዙ ነገር ቢኖረው ታማኝ ካልሆነ፣ ምክንያቱም ራስህን ነው አሳልፈ የሚሰጠው። ራስህን አሳልፈ ከሰጠኸው በኋላ ሰውየው ታማኝ ካልሆነ በህይወት ከባድ በጣም ብዙ ዋጋ ትከፍላለህ። ምናልባት ይህንን ነገር በህይወታችሁ በጣም ከተጠነቀቃችሁ ጥሩ ነገር ለሷ ጥሩ ነገር ለሱ እንዲሰማው ታደርጋላችሁ። ታማኝነት የመጀመሪያውም የመጨረሻውም ነው። ሴቶች ለባሎቻችሁ ለመታመን፣ ለፍቅረኞቻችሁ ለመታመን፣ ወንዶች ደግሞ ለፍቅረኛችሁና ለሚስቶቻችሁ ለመታመን ሞክሩ። እያደገ ስለሚሄድ፣ አለበለዚያ በጣም እየወረደ ክደቱ ስለሚሄድ ይሄን ነገር አስቡበት ለማለት እወዳለሁ። እንዲሁ ደግሞ በቅርብ ቀን የቅድመ ጋብቻ ስልጠና የምትፈልጉ ካላችሁ 097745 ላይ ደውላችሁ ጥቂት ቦታዎች አሉ መመዝገብ ትችላላችሁ።